በርግጥ ምን ንገሪኝ ፋንቱ እባክሽ። እያንዳንዱ ነገር ይጠቅመኛል። የዛ ሰውዬ የጥፋተኝነት ነጥብ አንድም ቢሆን ይጠቅመኛል። በተደጋጋሚ ግን ስልክ ሲያወራ ከአፉ ላይ የማይጠፋ አንድ ትልቅ ሰው ስም አለ። ማን ነበር? አቶ ተፈራ ሲል ነው የምሰማው። አቶ ተፈራ ማን ነው እሱ? ሲመስለኝ የሆነ ጉምሩክ ውስጥ በኃላፊነት ያለ ይመስለኛል። ስለ ሰውየውና ስለ ቢዝነሱ አውርቶ አይጠግብም። ደግሞ አንድ ቀን ቤት ድረስ መጥቶ አይቼዋለሁ። በጣም ባለጸጋና ሀብታም ነው። ጉምሩክ ውስጥ ከፍተኛ ባለስልጣን ከሆነ ከኮማንደሩ ጋር አንድ የሚሰሩት የተደበቀ አደገኛ ወንጀል አለ ማለት ነው። ቆይ ግን እኔ ምን እያረኩ ነው ያለሁት? ፈጣሪ ሆይ አንተ። ቆይ ግን ትናንትና ላወኩ ሰውዬ ነው ይሁን የባለስልጣን ሚስጥር ማወሩ? እኔስ ብታሰር? ፋንቱ እባክሽ በልጅሽ ይሁንብሽ። ቆይ ልትረጂኝ ቃል ገብተሽልኝ የለ እንዴ? እኔ አሁን መሄድ አለብኝ። በጣም ሰዓቱ ረፍዷል። ይልቅ ሁሉ ጊዜ እንደዚህ መንገድ ላይ ያስከኝ ስታዋራኝ በኋላ ትኩረት እንዳንስብ እፈራለሁ። ለሱ ምንም አታስቢ። ራሴን እየቀያየርኩ መልኬን እየቀያየርኩ ስለሆነ በፍጹም አይጠረጥሩም። ለማንኛውም ደህና ዋል ሲምባ፣ ጥንቃቄ አድርግ። አቶ ተፈራ ከኮማንደሩ ጋር ስላለው ግንኙነት በደንብ ማጣራት መቻል አለብኝ። ስለ እግዚአብሔር ነው ልጄ። መንገድ ላይ በሲምባና በፋንቱ መካከል የነበረው ውይይት በከፍተኛ መስተጋብር ላይ ያለ በሩቅ የኮማንደሩ መኪና ሲመጣ ታየ። ፋንቱ በድንጋጤ ተወጣ። ወይኔ አውቆኛል መሰለኝ፣ ምንድነው የማደርገው አሁን ስትል ተረበሸች። ሲምባ ግን ሁኔታውን በፍጥነት ለመቀየር ሞከረ። ምንም አይነት የመደናገጥ ምልክት አታሳይ፣ አሁኑኑ እኔ አባረርሻለሁ፣ አንቺ ደግሞ ትሮጫለሽ አላት። ፋንቱም ከኮማንደሩ እንድታመልጥ ስትል የሲምባን እቅር ተቀብላ እየሮጠች ከአካባቢው ተሰወረች። በሌላ በኩል አቶ ተሰማ ከሮማን ጋር የሚስጥር ይገናኙ ነበረ። ተሰማ ከልጅነት ጓደኛው ላይኩን ተደብቆ የሚያደርገው ነገር ውስጡን ሰላም እንዳልሰጠውና መጥፎ ስሜት እየተሰማው እንደሆነ ለሮማን ነገራት። ሮማን ግን ተሰማ ልታረጋጋው ሞከረች። እመነኝ፣ እኔ አንተንም ሆነ የገንዛ ወንድሜ ላይኩንን ለመጉዳት ምንም ሀሳብ የለኝም፣ ሁለታችሁንም እንድትጠቀሙ ነው የሚፈልገው አለችው። ሮማን ተሰማ ስራ ፈቶ ስለነበረ ለመንቀሳቀሻ የሚሆን ገንዘብ ጥቅል ሰጠችው። ተሰማ ግን እኔ ገና ምንም ሳልሰራ በነፃ ገንዘብ አልወስድም በማለት ኩራቱን አሳየ። ሮማን ለይኩንን ከወንድም በላይ ሆነ ስለምታስብለት ስጦታ እንደሆነ ገልጻ በግድ እንዲቀበላት አደረገችው። ተሰማ በመጀመሪያ ላይ ሮማንን መጥፎ ሴት አድርጎ ያስባት እንደነበር ቢገልጽም አሁን ግን ጥሩ እንደሆነች አመነ። ሮማን በሌላ በኩል ቀደም ብላ ከላይኩን የወሰደችበትን ቤት ለአንድ ቀን እንኳን እንቅልፍ ተኝታ እንደማታውቅ ውስጧ በጸጸት እንደሚቃጠል ተናገረች። አሁን ያንን ቤት በትልቅ ዋጋ እንደሸጠችው ገልጻ የግማሹን ዋጋ የያዘውን ቼክ ለላይኩን እንዲሰጠው ለተሰማ አቀበለችው። ነገር ግን ለይኩን ይህንን ቼክ በኩራት እንደማይቀበል ሮማን ስለምታውቅ ይህንን ድራማ የቀመመችው ለአቶ ተሰማ እምነት ሙሉ ለሙሉ ለማረጋገጥ ነበረ። የለይኩን ቤተሰብ በጉዳዩ ላይ ለመወያየት ተሰብስበው ናሆም የቤተሰቡ ችግር ሁልጊዜ ከተበላሸ በኋላ መጨረሻ ላይ ነው የምናውቀው ብሎ በቁጭት ገለጸ። እንዲሁም የአክስቱ የሮማን መምጣት የሰማው እዚህ ከደረሰች በኋላ እንደሆነ የቤተሰቡን ውድቀትና ዋና ተዋናኝ እሷ ልትሆን እንደምትችል ተጠራጠረ። ለይኩን ግን ስሜታችን ወደ ጎን ትተን ወደፊት የሚሆነውን እንመካከር በማለት ተሰማ ከዚህ የኪሳራ ዙረት የሚወጣበት ትልቅ መንገድ መከፈቱንና የመድኃኒት ቢዝነስ ውስጥ ሊገቡ ማሰባቸውን ትልቅ ሸሪክም እንዳገኙ ያገራቸዋል። ነገር ግን በትረካ ውስጥ ትልቁ ሚስጥር የወጣው እዚህ ላይ ነበረ። ተሰማ ለለይኩን የነገረው ይህ ሸሪክ የድሮ የቅርብ ጓደኛ እንደሆነ አድርጎ ነበረ። ነገር ግን ተሰማ ከሮማን ጋር በነበረው ሚስጥር ግንኙነት እንዳረጋገጠው ይህ አዲሱ ሸሪክ አቶ ተፈራ የሚባለው ትልቅ የጉምሩክ ኃላፊ ነበረ። ሆኖም ፓርትነራችን የጉምሩክ ኃላፊ መሆኑን ለለይኩን በፍጹም መናገር የለብም፣ ካወቀ ብዙ ነገር ይጠራጠራል፣ ያ ደግሞ እቅዳችንን ያበላሸዋል ስትል አስጠንቅቀው ነበረ። ለይኩንና ዳጊ ስለ አዲሱ ሸሪክ
ታሪክ ታማኝነት ስለሚያስፈልገው የቢሊየን ብር ካፒታል በከፍተኛ ፍጥነትና ጥርጣሬ ውስጥ ወደቁ። ዳጊም ይህ ጉዞ መጨረሻው ውድቀት እንዳይሆን በጣም ፈራ። የአቶ ፋኑኤል እናት ከገጠር መጥተው ልጃቸው ጋር ተገናኙ። እናቲቱ ፋኑኤልን ስታቅፈው ያ ሁሉ ኪሎ ሜትር አቋርጣ ቢመጡም እዚህ ቤት ውስጥ አምራንን በማስቀመጡ ግን ክፉኛ ተቆጡ። አንድ ቀልቧን የጣለች ቀልበቢስ ሴት አስቀምጠ ጠበከኝ? ይቺ ቆርቆሮ የምትመስል ሴት ከየት አገኘሃት? በማለት አምራንን አናናቋት። ፋኑኤል እናቱን ሊያረጋጋ ቢሞክርም እናቱ ግን የከተማ ሴቶች ጥፍራቸውን ከማቅለምና ከመኳኳል ሌላ የዘለለ ሙያ እንደሌላቸው ተናገሩ። እናቲቱም አንድ ትልቅ ውሳኔ ይዘው መጥተዋል። ፋኑኤል በልጅነት ጉልበታቸው ላይ አድርጎ ወተት እያጠጣ ያሳደጋቸውን ፈጣንን ልጅ እንደ ጨረቃ የምታበረውን ልጁን እንዲያገባ ሽማግሌ ልከው መጥተዋል። ትዳር እንዲይዝም ወስነዋል። ይህ በእንዲህ እንዳለ አምራን ከጓደኛዋ ጩና ጋራ ተገናኝተው ስለ እናቲቱ ኃይለኝነት ስለደረሰባት የስድብ መዓት አማረረች። ይህ የውሸት ፍቅረኛ መሆን ሚሽን በቅጡ የምወጣው አይመስለኝም፣ እናቲቱ ሊገሉኝ እኮ ነው ስትል ተጨነቀች። ጩና ግን አምራን ለአጋጣሚው ነቃ ብላ ድራማውን ወደ እውነተኛ ፍቅር እንድትቀይረው መከረቻት። ትልቁ አስቂኝና አስፈሪ ፈተና የተነሳው እናቲቱ ያመጡለት የሴትነት ድንግልና ልጃገረድ መሆኗን ሲናገሩ ነበረ። እናቲቱ ለአምራን መስቀለኛ ጥያቄ አቅርበውላት ነበረ። ጩና እየሳቀች እና እጮኛ ነኝ ብለሽ መዋሸት ከቻልሽ ድንግል ነኝ ብሎ መዋሸት ምን ይከብዳል ስትል፣ አምራን ግን ከማሾፉ ይልቅ የወደፊት እጣ ፈንታዋ አሳስቧት በስጋት ውስጥ ወደቀች። በፖሊስ ጣቢያ ውስጥ ኮማንደሩና ኢንስፔክተር ሰይፈ መካከል ከፍተኛ ፍጥጫ ተፈጠረ። መርማሪው ወደ ኮማንደሩ ቢሮ መጥቶ ስለ ሲምባ ጉዳይ የተደበቁ ሚስጥሮችን ለመወያየት እንደሚፈልግ ገለጸ። መርማሪው በስልኩ የያዘውን አንድ ሚስጥራዊ የድምጽ ቅጂ ለኮማንደሩ አሰማው። በድምጽ ቅጂ ውስጥ የኮማንደሩ ራሱ ዳግምን ልቀቁት፣ በቃ ምንም አልተፈጠረም፣ ትዕዛዝ ሰጥቻለሁ፣ አሁኑኑ ልቀቁት እያለ ሲያዝ ይሰማል። ይህ ድምጽ ከኮማንደሩ ዳጊ የፈጸመውን ህገወጥ አስፈሪና በግልጽ እንደሚያረጋግጥ ነገረው። ኮማንደሩ ድምጹን ሲሰማ ክፉኛ ደነገጠ። ይሁን እንጂ ድንጋጤውን ለመደበቅ በመሞከር ይህ ወንጀለኛ ሲምባ እኔን ያደረገው የሐሰተኛ ድምጽ ቅጂ ነው፣ አስገድዶኝ ነው የተቀረጸው ሲል ካደ። ኮማንደሩ መርማሪውን ይህንን ድምጽ ከየት አገኘኸው? የሲምባ ልጅ ነው አይደል የሰጠህ? ወንጀለኛን ከሚረዳ ሰው ጋር መረጃ መቀበል ሊያባረር ወይም ደግሞ ሊያስቀጣ እንደሚችል አታውቅም? በማለት ሊያስፈራረው ሞከረ። መርማሪው ግን ለፍትህና ለእውነት እንደሚሰራ ገልጾ አልበገራለው። በመጨረሻም ኮማንደሩ በከፍተኛ ቁጣ መርማሪውን ከቢሮ አባረረው። ሲምባ ራሱ ሙሉ ለሙሉ በሽተኛ አስመስሎ በመቀየር መንገድ ላይ እንደገና ከፋንቱ ጋር ተገናኘ። ፋንቱ የሲምባን የመደበቅ ጥበብ አይታ ተደነቀች። ሲምባ ፎቶውን በየቦታውና በቴሌቪዥንና በሬዲዮ ጭምር እየተፈለገ መሆኑን ራሱን ካልቀየረ መንቀሳቀስ እንደማይችል ነገራት። ሲምባ ግን ከለመናት ገንዘብ ላይ ፋንቱን ሻይና ቡና ሊጋብዛት ፈለገ። ፋንቱ በኮማንደሩ ቤት ውስጥ ስለሚፈጠሩ ወንጀሎች ጣልቃ መግባት እንደማትፈልግና ኮማንደሩ ካወቀ ስጋዋን እንደሚዘለዝለው ገለጸች። ሲምባ ግን ስለ ምስኪኑ ልጅ በሱ የተነሳ ኮማንደሩ እየደበደበውና ቁም ስቅሉን እያሰቃየው መሆኑን፣ ልጁ ግን የአባቱን አሳልፎ መስጠት ፍቃደኛ አለመሆኑን በለቅሶ ነገራት። ፋንቱ በሲምባ ለቅሶ ልቧ ተነክቶ ወሳኝ የሆነውን መረጃ አፈረጠችው። ኮማንደሩ በተደጋጋሚ ስልክ የሚያወራው አፉ የማይጠፋው አንድ ትልቅ ባለጸጋ ሰው እንዳለ ስሙም አቶ ተፈራ እንደሚባል ነገረችው። ይህ አቶ ተፈራ በጉምሩክ ውስጥ ከፍተኛ ኃላፊነት ያለው ስልጣን እንዳለና አንድ ቀን ቤትም መጥቶ እንዳየችው ነገረችው። ሲምባ ይህንን ሲሰማ ወዲያውኑ የሴራውን ሰንሰለት ተገለጠለት። ጉምሩክ ውስጥ ያለ ከፍተኛ ባለስልጣንና ኮማንደሩ አብሮ የሚሰሩ አንድ ትልቅ የተደበቀ አደገኛ ወንጀል እንዳለ ተረዳ። ፋንቱ ሰዓት ስለረፈደባት በፍጥነት ጥንቃቄ ብታደርግ ይቻላል ብላ ትታው ሄደች። ሲምባ ለብቻው ቆሞ አቶ ተፈራ ከኮማንደሩ ጋር ያለው ግንኙነት በደንብ ማጣራት መቻል እንዳለበት በማለት ትልቅ የምርመራ እርምጃ ለራሱ አዘጋጀ። በአንድ በኩል ላይኩንና ተሰማ ሚሊየን ለመሆን ሊቀላቀሉት ያሰቡት የጉምሩክ ኃላፊ አቶ ተፈራ፣ በሌላ በኩል ሲምባና መርማሪው ሊያጠፉት ከሚፈልጉት ክፉ ኮማንደር ጀርባ ያለው ዋና ወንጀለኛ ቁልፍ ሆኖ ተገኘ። ተመልካቾቻችን የዛሬው ታሪካችን ጉዞ እዚህ ላይ ያበቃል። በቀጣይ ክፍል እስከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።